ቦታችሁን ያዙ አላህን ያስታወሳችሁ ቢሆን እንጂ ለአንዲትም እርምጃ እንኳን እግራችሁን አታንቀሳቅሱ አላህ ሆይ ሁላችንንም ታጋሽና ለሃይማኖትህ አሸናፊዎች አድርገን الغازي 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 إمامنا إمام أحمد تاريخ الله يمير رمد إمامنا إمام أحمد أستساسر بالله جمد ኢማሙ ወደ ጥንታዊቷ እስላማዊ ስልጣኔት ሀዲያ ዘመቱ የሀዲያው መሪ ጦሩን አስከትሎ ወደ ኢማሙ ቀረቡ ለኢማሙ እኔ ሙስሊም ነኝ አንተም ሙስሊም ነህ ማንኛውንም ትዕዛዝ ብታዘኝ ለመታዘዝ ዝግጁ ነኝ አለው ኢማሙም ተደስተው ለመሪው ውድና ታላቅ የክብር ካባ ለበሱት ለሌሎችም የሀዲያ ሙስሊም መሪዎች ካባ ለበሷቸው የሀዲያ ሙስሊሞች ምን ያህል እንደተጨቆኑ የሚያውቁት ኢማሙ ጥያቄ ያቀረቡላቸው እንዲህ አሉ እንዴት በየዓመቱ ከነገስታት ዘር የተመረጠች መልክ ያላት ሙስሊም ሴት ለክርስቲያኑ መንግስት ትተገብራላችሁ እንዴት ያለ እስልምና ነው የምትከተሉት የሀዲያ መሪም እንዲህ ሲል መለሰ የክርስቲያኑ ንጉስ ጥንት ከኛ በፊት በነበሩት በአባቶቻችን ላይ ይህን ጫነባቸው ከነርሱ በላይ ኃይል ነበረው የጦር ልብስ እንዳንለብስ አልያም ሰይፍ እንዳንይዝ ፈረስ ከነኮርቻው እንዳንጋልብ ከለከለን ፈረስ ሌጣውን ብቻ እንድንጋልብ ፈቀደልን ሴት ልጆቻችንን እንድንገብር አስገደደን ይገድለናል አልያም መስጊዳችንን ያቃጥላል ብለን ፈርተን ሴቶቻችንን እንገብር ነበር ገንዘብና ሴቷን የሚወስድ ሰው ሲላክብን የተመረጠችውን ሴት አልጋ ላይ እናስቀምጣታለን እናጥባታለን እንገንዛታለን እስልምናዋን ስለሚያስቀይሩባት እንደ ሞተች ቆጥረን ሶላተል ጀናዛን ሰግድባታለን ከዚያ በኋላ እንሰጣታለን አያቶቻችን አባቶቻችን እንዲያደርጉ ነበር አሁን ግን ኃያሉ አላህ እናንተን ሙስሊሞችን ወደኛ አመጣ በእኛ ይጫወትና ይገዛን የነበረውን የክርስቲያን ንጉስ አንተ አሸነፍከው አባረርከው ጦሩንም ደመሰስከው ለአላህ ብለን ካንተ ጋር ሆነን እንዋጋለን አንተ እንኳን ብትመለስ ንጉሱ ላይ ካደረክበት የተነሳ እንደ ጥንቱ ያደርገንም ኃይሉን አሟጣዋልና ኢማሙ በሰሙት አዘኑ አትፍሩ ከኛ ጋር ተዋጉም አሏቸው እነርሱም በውዴታ እንጂ ሲሉ መለሱላቸው ኢማሙም ከ5 ቀን ቆይታ በኋላ ሀዲያን ለቀው ሄዱ ከሀዲያ ሙስሊሞች ንግግር የምንረዳው ምን ያህል የስነ ልቦናዊና አካላዊ ጥቃት ሰለባ እንደነበሩ ነው ይህን ሁሉ የበታችነትና ውርደት የተሸከሙት የእስልምና ማዕከል የሆነው መስጊዳቸው እንዳይፈርስባቸው በመስጋት ነበር ኢማም አህመድ እብሪተኛውን የአጼ ልብነ ድንግልን ጦር አከርካሪ ባይሰብሩ ኖሮ በሀዲያ ሙስሊሞች ላይ የዚህ አይነቱ ግፍ ምናልባትም ይቀጥል ነበር ይህም ያሳየን የሀዲያዎችን እስላምነት ለማስጣል ምን ያህል ሰቅጣጭ ተግባር እንደተፈጸመ ነበር